ታስሯል፣ ወደ ገደል ተወርሯል። ዮሴፍን ወንድሞቹ ሞተ ብለው አባቱን አስለቅሰውታል። ኢየሱስ ክርስቶስ በስጋ ቢሞትም በመለኮት ግን አይሞትምና አይሁድ ግን ሞተ ብለው ዮሴፍና ኒቆዲሞስ አውርደው እንዲቀብሩት አድርገዋል። ስለዚህ የኢየሱስ ክርስቶስ ምሳያ ይባላል። ማን? ዮሴፍ ማለት ነው። ለዚህ ነው ወንድሞቹ ህልም በማለሙ ህልም በመተርጎሙ እግዚአብሔርም ጸጋውን ስላበዛለት አባቱ የሚወደው እናቱ የምትወደው አባቱ ስለወደደው አጥብቆ የወደደው እግዚአብሔር ሲወድህ አባትም ይወዳል። እነሆ ይልቁንም ደግሞ ከነሱ ለየት ያለ ቀሚስ ገዝቶ ያለበሰው ህብሯ ያማረች ይልቁንም ደግሞ ህልምን የሚያልም ህልምን የሚተረጉም ይልቁንም የኔ ነዶ ቁማ ያነንተ ነዶዎች መጣው ለኔ ነዶ ሰገዱ ያላቸው እንደገና ሁለት ፀሐይና ጨረቃ እንዲሁም 11 ከዋክብት ለኔ ሰገዱ ያላቸው 11 ከዋክብት የተባሉ ወንድሞቹ ፀሐይና ጨረቃ የተባሉ እናቱና አባቱ እናቱ ባትኖርም ሰገዱልኝ ብሎ ሲነግራቸው ወንድሞቹ በምቀኝነት ተነሱ። ወሬ ለአባታችን ያቀብልብናል፣ እንደገና ህልም ያያል፣ እንደገና ይተረጉማል፣ እንደገና ለአባቱ ተወዳጅ ነው፣ እንደገና ደግሞ የተለየ ልብስ ተሰጥቶታል፣ እንደገና ቤት ለቤት ነው የሚውለው፣ እንደገና ምግብ የሚያመጣ ለእኛ እርሱ ነው ብለው ተመቀኑ። ተመቅነው አስረው ወደ ገደል ጨመሩት። ስለዚህ ዮሴፍን አባቱ ይወደው ነበረ። አባቱ ግን የዮሴፍን ህልም ከቀን ወደ ቀን ይጠብቀው ነበረ። ማርያም እሰት ሐቅብ ዘንድ ተኩሎ ትወዶ ውስተ ልባ የጌታን ነገር ድንግል ማርያም በልቧ ትጠብቀው እንደነበረ ምሳያው የሆነ የዮሴፍን ነገር ከህልሙና ከትርጉሙ አባቱ በልቡ ይጠብቅ ነበረ ይለናል። ወንድሞቹ በሴኬም የአባታቸውን በጎች ይጠብቁ ዘንድ ሄዱ። እስራኤልም ዮሴፍን ወንድሞችህ በሴኬም በጎችን የሚጠብቁ አይደሉምን? ወደ እነርሱ እልክ ዘንድ ና አለው። እርሱም እነሆኝ አባቴ ላከኝ አለና ለአባቱ ሊላክ ሄደ። እርሱም እንዲህ አለው፣ ሂደህ ወንድሞችና በጎች ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ አለው። እንዲህም ከኬብሮን ቆላ ሰደደው፣ ወደ ሴኬም መጣ። በአገልግል እንጀራ ይዟል፣ ፍትፍት ይዟል፣ በመንቀል ውሃ ይዟል። ታዞ ወደ ሴኬምና ወደ ቆላው ሄደ ይልናል። እነሆም በምድረ በዳ ሲቅበዘበዝ ሳለ የወንድሞቹ ያሉበት ሜዳውም ተራራውም ጉድጓዱም ጠፍቶበት ሲቸገር አለ በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየው ምን ትፈልጋለህ ብሎ ጠየቀው ይላል። እርሱም ወንድሞቼን እፈልጋለሁ፣ በጎች የሚጠብቁበት ወዴት እንደሆነ እባክህ ንገረኝ። ወንድሞቼ ጠፍተውብኛል፣ አባቴ ልኮኛል። በመንቀል ውሃ ይዣለሁ፣ በአገልግል ፍትፍት ይዣለሁ። ወንድሞቼ በግ ይጠብቃሉ፣ በየት አካባቢ እንዳሉ አላውቅም። አባቴ ግን በሴኬምና በቆላው ሄደህ ያሉበትን እነሱ ደህና መሆናቸውን በጎቹም ደህና መሆናቸውን አይተህ እነሆ ምግብ አድርሰህ ውሃ ሰጣቸውና ተብዬ ታዝዤ ነው። ወዴት ነው ያሉት እባክህ ንገረኝ ብሎ ጠየቀው ይላል። እርሱም የእግዚአብሔር መልአክ ቅዱስ ሚካኤል ነበረ ሰው መስሎ የታየው ይለናል። አቤሜሌክ ከ66 ዓመት በኋላ ተኝቶ የቀሰቀሰው ስለ ኢየሩሳሌምም ምርኮ የነገረው 66 ዓመት ወደ ባቢሎን እንደወረዱ እነ ኤርምያስ፣ እነ አሞጽ፣ እነ ዳንኤል፣ እነ አናንያ፣ አዛርያ፣ ሚሳኤል፣ እነ ናሆም እንደወረዱ አንተን እግዚአብሔር ስለጠበቀ ነው ብሎ እነሆ የኢየሩሳሌምን ምርኮ የነገረው መልአክ ወንድሞች በዚህ አሉ አለና ማለት ብቻ አይደለም፣ ወሰደና ከወንድሞቹ ጋር ሊያገናኘው ፊት ለፊት አቆመው ይለናል። እርሱም ወንድሞቼን እፈልጋለሁ፣ በጎችን የሚጠብቁበት ወዴት እንደሆነ እባክህ ንገረኝ አለው። ሰውየውም ከዚህ ተነስተዋል፣ ወደ ዶታይን እንሂድ ሲሉም ሰምቻቸዋለሁ አለ። ዮሴፍም ወንድሞቹን ተከትሎ ሄደ፣ በዶታይንም አገኛቸው ይለናል። እነርሱም በሩቅ ሳለ አዩት። ወደ እነርሱም ገና ሳይቀርብ ይገሉ ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይኸው መጣ። ለአባታችን ወሬ እያወራ እንደገና ደግሞ የእናንተ ነዶ ለእኔ ነዶ ሰገዱ፣ ጨረቃና ፀሐይ 11 ከዋክብት ሰገዱልኝ እያለ ሕልም የሚያልመው ሕልመኛው መጣ ብለው እነሆ በሩቅ ሳለ አዩት። ወደ እነርሱም ገና ሳይቀርብ ይገሉት ዘንድ በእርሱ ላይ ተማከሩ። ለዚህ ነው
ወተማከሩ ይላል። በኢየሱስ ክርስቶስ አይሁድ ተማክረው ካህናትና ሊቃነ ካህናት ቀያፋና ሐና ተማክረው እንደሰቀሉትና እንደገረፉት ዮሴፍንም ሊገሉት ወንድሞቹ ተማከሩ ይላል። አንዱም ለአንዱ እንዲህ አለው፣ ያ ባለህልም ይኸው መጣ፣ አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከህልሞቹም የሚሆነውን እናያለን ብለው ተማከሩበት ይላል። ሮቤልም ይህን ሰማ፣ ከእጃቸውም አዳነው፣ እንዲህም አለ፣ ሕይወቱን አናጥፋ። ወንድም ለምን ይገደላል? ምክንያቱም ቃኤል አቤልን በመግደሉ አልተጠቀመም። ሰውን ገሉ አይጠቀምም፣ ሰውን ወዶ ነው የሚጠቀመውና ወንድማችን በመግደል የምንጠቀመው ነገር የለም ብሎ ሕይወቱን አናጥፋ አለ። ሮቤል ደም አታፍስሱ፣ በዚች ምድረ በዳ ባለችው ጉድጓድ ጣሉት አለ። የሚገርመው ደም አታፈሱ፣ አትግደሉ፣ ይልቁንም በዚች ምድረ በዳ ባለችው ጉድጓድ ውስጥ ጣሉት አለ። ለምንድን ነው? ትንሽ ቆየት ብሎ አውጦ ወደ አባቱ ሊልከው ነው። የሚገርመው ነገር ሁሉም ክፉ አይደለም፣ ሁሉም ደግ አይደለም። ለዚህም ነው ሀገራችን ሁሉ ክፉ ቢሆን ኑሮ አንኖርም ነበር። ሁሉም ደግ ቢሆን ኑሮ የሁሉ ሞት አይመጣም ነበር። የቤተክርስቲያን መቃጠል፣ የካህናት የምዕመናን መገደል፣ የህፃናት መገደል፣ የእናቶች ያለ ልጅ የልጆች ያለ እናት መቅረት፣ አረጋውያን ያለ ጧሪ የመቅረታቸው ጉዳይ ሁሉም ክፉ ስላይደለ አለን፣ ሁሉም ደግ ስላይደለ ሞት እየደረሰብን ያለው። ስለዚህ የእናት አባት ልጆች ሁሉም ክፉ አይሆኑምና እነሆ አንዱ ደግ ሆኖ ሮቤል ወደ ጉድጓድ ጣሉት፣ አስራችሁ እንዳትገሉት አለና ሮቤልም ደም አታፍስሱ፣ በዚች ምድረ በዳ ባለችው ጉድጓድ ጣሉት፣ ነገር ግን እጃችሁን አትጣሉበት አላቸው። እንዲህ ማለቱ ከእጃቸው ሊያድነውና ወደ አባቱ ሊመልሰው ፈልጓል። አያችሁ፣ ሁሉም ለዚህ ነው እንግዲህ አንዱ ከአንዱ የተሻለ ይገኛል፣ ከአንዱ ክፉ አንዱ ደግ ይገኛልና ነው። እንዲህም ሆነ ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ኅብር ያጌጠችውን ቀሚሱን ገፈፉት። ለዚህ ነው የኢየሱስ አምሳያ የተባለው። ኢየሱስ ክርስቶስን እነሆ አይሁድ ተሰብስበው ካህናት፣ ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን፣ ሰዱቃውያን ልብሱን ገፈፉት። የአምላካቸው ልብስ ለሰው ልጆች ልብስን ያለበሰ አምላካቸውን፣ ንጉሳቸውን፣ ፈጣሪያቸውን ልብሱን ገፈፉት። እንዲሁም ደግሞ በመንቀል ውኃ በአገልግል ፍትፍት ይዞላቸው የሄደውን ወንድማቸውን ዮሴፍን ምናምን ልብሱን ገፈፉት። የሚገርም ነገር ነው። ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበርና በደረቁ ጉድጓድ ወረወሩት ወንድማቸው። እንጀራም ሊበሉ ተቀመጡ። ማን የወሰደላቸው? ወንድማቸው የወሰደላቸው። ይገርም። መድኃኔዓለም ምግብ ሰጧቸው። በዝናብ አብቅሎ በፀሐይ አብስሎ ሰጧቸው። እየበሉ ክርስቶስን ሰቀሉት፣ ገረፉት፣ ገደሉት። የወሰደላቸውን እንጀራ እየበሉ ውሃ እየጠጡ ወንድማቸውን ወደ ገደል ጣሉት። እንጀራም ሊበሉ ተቀመጡ። ዓይናቸውንም አንስተው አዩ፣ እነሆም የእስማኤላውያን ነጋዴዎች ወደ ግብፅ ለመውረድ ከገለአድ መጡ። ግመሎቻቸውም ሽቱና በለሳን ከርቤም ተጭነው ነበረ ይላል። የምድያም ነጋዴዎች። ይሁዳም አሉ፣ ልብ አድርጉ፣ ሮቤል ወደ ጉድጓድ ጣሉት አለ። ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን ገለን ደሙን ብንሸሽግ ጥቅማችን ምንድን ነው? ወንድማችን ገለን ደሙን ብንሰውር ጥቅማችን ምንድን ነው? ቃየል እኮ አቤልን በገደለው ጊዜ እግዚአብሔር ቃየልን ወንድምህ አቤል ወዴት አለን ያለው። የወንድም የጠባቂ አይደለሁም ሲል ለምን ገደልከው ብሎታል። እኛ ወንድማችን ገለን ደሙን የምንሰውርና ምንስ ምንል ማነን? ኑ ለእስማኤላውያን እንሽጠው፣ እጃችንን ግን በእርሱ ላይ አንጣል። ወንድማችን ስጋችንም ነውና ወንድማችን ስጋችንም ነውና ወንድሞቹም የእርሱን ነገር ሰሙት። የማን? የይሁዳን። ሮቤል ምን አለ? ወደ ጉድጓድ ጣሉታል። ለምን? ቆይቶ ከጉድጓድ አውጥቶ ወደ አባቱ ሊልከው ነው። በጎ ነገር አድርጎለታል፣ ሊያድነው ነው ማለት ነው። እንደገና ይሁዳ ደግሞ የተለየ ነገር አደረገ። ወንድማችን ስጋችን ነው፣ ለምን እንገለዋለን? ለምድያም ነጋዴዎች ኑ እንሽጠው አሉት። ኑ እንሽጥ አላቸው። እሺ አሉት። ወንድሞቹ የእርሱን ነገር ሰሙት። የማንን? የይሁዳን ነገር ሰሙት። የምድያም ነጋዴዎችም አለፉ። እነሱም ዮሴፍን አንስተው ከጉድጓድ አወጡት። ለእስማኤላውያንም ዮሴፍን በ20 ብር ሸጡት። በስንት? በ20 ብር ሸጡት። ወንድምን በ20። ዛሬስ አሁን ባለንበት ዘመን ወንድሙ ስንት ሺህ ብር ይሰጠዋል? ሰው እኮ ዛሬ ስራም ለማግኘት በገንዘብ ሽያጭ እኮ ነው እኮ ሰው። ስንት ዓመት የተማረው ሊቅ ባልተማረ መሃይም ይሸጣል።
ስንት ዲግሪ ስንት ማስተርስ የያዘው ሊቁ ምሁሩ ባልተማረ መሀይም ሲቸበቸብ ይውላል። የተማረው የሀብታም መጋዘን ጠባቂ ሆኖ ያልተማረው ወንበር ላይ ቁጭ ብሏል። ይህ ነው የሚናገረው። ዮሴፍን በ20 ብር ሸጡት። ዛሬ የሚሆነው እነርሱም ዮሴፍን ወደ ግብፅ ወሰዱት። ማለት የምድያም ነጋዴዎች። ሮቤልም ወደ ጉድጓዱ ተመለሰ፣ እነሆም ዮሴፍ በጉድጓድ የለም፣ ልብሱንም ቀደደ። መጣና ወደ ጉድጓዱ አውጥቶ ወደ አባቱ ሊልከው ወደ ጉድጓዱ ሲሄድ ወንድሙ የለም። አውሬ በላው ብሎ ሮቤል ልብሱን ቀደደ፣ ወደ ጉድጓዱ ተመለሰ። ወንድሙን አጣው። ባጣው ጊዜ አውሬ በላው፣ ጅብ በላው፣ አንበሳ ወጥቶ በላው ብሎ ልብሱን ቀደደ ይላሉ። ወደ ወንድሞቹም ተመልሶ ብላቴናው የለም፣ እንግዲህ እኔ ወዴት እሄዳለሁ አለና ነገራቸው። የዮሴፍንም ቀሚስ ወሰዱ፣ የፍየል አውራም አርደው ቀሚሱን በደም ነከሩት። ይሄ ነው እንግዲህ አየው፣ የወንድማቸውን ልብስ ያችን ያጌጠች አባታቸው በልዩ ሁኔታ የገዛለትን ልብስ ምን አደረጉ? ቀደሩ። ምን አደረጉ? አውራ በግ አረዱና ከበጋቸው መካከል አውራውን በግ አረዱና ስጋውን በሉ፣ ደሙን ልብሱን ነከሩ። ብዙ ህብር ያለበትን ቀሚሱንም ላኩ፣ ወደ አባታቸውም አገቡት። እንዲህም ማለት ይህንን አገኘን፣ ይህ የልጅ ልብስ እንደሆነ ወይም እንዳልሆነ እስኪ እየው። ገለው እኮ ነው፣ ገለው የልጁን ልብስ በደም ነክረው ላኩለት። እርሱም አውቆ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍ በእርግጥ ተበጫጭቋል አለ። በእኛ ዘመንም እኮ ያልሞተው ሞተ ተብሎ በስራው ላይ ሰው ተመድቦበታል። ሆስፒታል የገባውን ሞተ ብለው፣ ጸበል የሄደውን ሞተ ብለው በላዩ ላይ ሰው መድበውበታል፣ ገንዘብ ተቀብለው። ያዕቆብ ልብሱን ቀደደ፣ በወገቡም ማቅ ታጥቆ ለልጁ ብዙ ቀን አለቀሰ። ወንዶች ልጆችና ሴቶች ልጆችም ሁሉ ሊያጽናኑት ተነሱ። መጽናናትም እምቢ አለ። እንዲህም አለ፣ ወደ ልጄ ወደ ሙታን ስፍራ እያዘን እወርዳለሁ። አባቱም ስለ እርሱ አለቀሰ።